ሰላም የቻናላችን ቤተሰቦች እንኳን በደህና መጣችሁ። እስኪ ራሳችንን አንድ እውነተኛ የህይወት ጥያቄ እንጠይቅ። የነፍሳችን ምግብ ቃለ እግዚአብሔር ነው ብለን እናምናለን? አዎ ብለን ለመመለስ ብዙም አንቸኩልም። ምክንያቱም እንደ እኔ ዘወትር ቤተክርስቲያን ሄድና ቃሉን የሰማ ማን አለ ልንል እንችላለን። እውነታችሁን ነው። ብዙ ዘመን ቤተክርስቲያን ሄደን ተቀምጠን ቃሉ እየተነገረ እንደሆነ ልንሰማ እንችላለን። ነገር ግን እውነተኛውን የልባችንን ሁኔታ እንመርም። ምክንያቱም ልቦናችን ሰብሰብ ብሎ ቃሉ እየተነገረ እንደሆነ ሳይሆን እየተነገረን ያለው ቃል ምን እንደሆነና በዚህ ቃል ጉድለታችንን ለማስተካከል ብለን ግን ሰምተነው እናውቃለን? ከዚህ ይልቅ ቤተክርስቲያን ተቀምጠን ቃሉ ሲነገር አካላችን እዚያ ሆኖ ልቦናችን ግን ጥሎን ስንት ጊዜ እንደሄደ እናስታውስ። በልቦና ግን እዛ አለመሆናችንን የሚያሳዩ በርካታ ማሳያዎች አሉ። ከነዚህ መካከል አንዳንዶቻችን ስልካችንን ስንነካካ ይባስ ብሎ ሳናስበው በማህበራዊ ሚዲያ ባየነው አስቂኝ ነገር ከሰው መካከል ስቀን ራሳችንን ታዝበነው አናውቅም። ወይም ደግሞ ቃሉን ከማዳመጥ ይልቅ ለወሬ የሚመች ቦታ መርጠን የተቀመጥንባቸውን ቀናት እስኪ ወደ ኋላ መለስ ብለን እናስታውስ። ይህንን በአንድ መሰረታዊ ምሳሌ እንመልከት። ለምሳሌ አንድ ገበሬ መልካም ፍሬ አትክልትና እህል ማጨድ የሚችለው መሬቱን አርሶ ቆፍሮ መርጦ ጥሩ ዘር ከዘራበት ብቻና ብቻ ነው። መሬቱንም ዝም ብለን ብንተወው ግን የሚያበቅለው ለሰው ልጆች ጥቅም የማይሰጥ አረምና እሾህ ነው። የኛም ልቦና እንዲሁ ነው። ዘወትር የእግዚአብሔርን ቃል ከተማርና ከተንከባከብነው ልባችን መልካም ፍሬን ያፈራል። ነገር ግን የቃሉን ዘር መዝራትና መማር ካቆምን ልቦናችን የህሊና ሰላም የሚያሳጡ የእግዚአብሔርን መንግስት ለማውረስ የማይጠቅሙ የእሾህና የአረም ምሳሌ የሆኑ ክፉ የስጋ ፍሬዎችን ማብቀል ይጀምራል። ለዚህ ነው ዘወትር ቃለ እግዚአብሔርን መማር አለብን ብለው አባቶቻችን መምህራን፣ እናት ቅድስት ቤተክርስቲያንና እንደዚሁም ቅዱሳት መጻሕፍት ያለ መሰልቸት ዘወትር የሚመክሩ የሚያስተምሩ። ታዲያ ዘወትር መማር ለምን ያስፈልገናል ልንል እንችላለን። ይህንን እስኪ በአንድ ምሳሌ እንመልከት። ከእጽዋት ሕይወት እንማር። አንድ ዘር መሬት ላይ ከተዘራ በኋላ በቀጣይነት ዝናብና ፀሐይ ወቅቱን ጠብቆ ካላገኘ ሊያድግ አይችልም። ዘወትር እንክብካቤ ካገኘ ግን ይበቅላል፣ ያድጋል፣ ያብባል፣ ፍሬም ያፈራል። ፍሬው ለምግብ፣ ጥላው ደግሞ ለማረፊያ ይሆናል። በተቃራኒው ግን ውሃና ፀሐይ ያጣ እጽዋት ይደርቃል፣ ፍሬ ማፍራትና ጥላ መሆን አይችልም። መጨረሻውም በእሳት መቃጠል ብቻ ነው የሚሆን። በዚህ አንጻር እኛም የሰው ልጆች ዘወትር የእግዚአብሔርን ቃል የማንሰማ ከሆነ በገላትያ ምዕራፍ 5 ከቁጥር 22 እስከ 23 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ተብለው የተዘረዘሩትን የመንፈስ ፍሬዎች ማፍራት አይቻለንም። የደረቀ ዛፍ ፍሬ እንደማይገኝበትና ለመጠለያ እንደማይሆን ሁሉ ምግባርና ፍሬ የሌለው ሰውም ከእግዚአብሔር ዘንድ በመጨረሻው የፍርድ ዘመን ወደ መንግሥተ ሰማያት ሊያስገባው የሚችል ዋጋ ሊኖረው አይችልም። ለዚህም ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሎ ያስጠነቀቀ። እህቶችና ወንድሞቼ ቤተክርስቲያን የሚሄዳችን መሰረታዊ ዓላማ በሰው ዘንድ ለመታየት ወይም ጊዜ ለማሳለፍ ሳይሆን የነፍስ ምግብ ፍለጋ መሆኑን ልብ ልንል ያስፈልጋል። ይህንን የተቀደሰ ዓላማችንንም ለማሳካት ቃለ እግዚአብሔርን ስንሰማ ልባችንን ሰብስበን ዘወትር የሚያለመልመውን የእግዚአብሔርን ቃል ከልብ ሆነን በልባችን ላይ በመዝራት ነፍሳችንን ልንመግባት ይገባል። ምክንያቱም ልባችን መልካምና ጣፋጭ ፍሬ የሚያፈራ ለም መሬት ነውና። ይህም ነፍስን በቃለ እግዚአብሔር ዘወትር በመመገብ የሰው ልጅ ሕይወቱ የተስተካከለ ሊሆን እንደሚችል ነብየ እግዚአብሔር ቅዱስ ዳዊት በመዝሙር 1 ከቁጥር 2 እስከ 3 ላይ እንዲህ ብሎ አስቀምጦልናል። የእግዚአብሔር ሕግ ብቻ ፈቃዱ የሆነ ሕጉንም በቀንና በሌሊት የሚያስብ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ
ይከናወንለታል ይላል። ዘወትር የእግዚአብሔርን ቃል በመማር ነፍሳችንን በመመገብ ህይወታችንን ልናስተካክል ይገባል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ ያድርጉ። በሌላ መንፈሳዊ ቁም ነገር እስክንገናኝ ድረስ ቸር ሰንብቱ።